ሰላም ጤና ይስጥልኝ ውድ የቻናላችን ተከታታዮች እንደምን አላችሁ? ዛሬ 6 ወሳኝ የሆኑ በእርግዝና ወቅት ልናደርጋቸው የሚገቡ ጥንቃቄዎችን እናወራለን። በህብረተሰባችን ውስጥ እንደዚህ አድርጊ፣ እንደዚህ አታድርጊ የሚሉ ብዙ ሀሳቦችና ምክሮች ይነሳሉ። ነገር ግን ሳይንሱ ምን ይላል የሚሉትን 6 ነጥቦች ከኔ ጋር እናያለን። በእርግዝና ወቅት ልንወስዳቸው የሚገቡ ንጥረ ነገሮች፣ አንደኛ ፎሊክ አሲድ ነው። በፅንስ የነርቭ ስርዓት ወይ ደግሞ ኒውራል ቲዩብ የምንለው በአንጎል እና በአከርካሪ አጥንት ውስጥ የሚያድገው በመጀመሪያዎቹ 28 ቀናት ውስጥ ነው። ፎሊክ አሲድ እንደ ስፓይና ቢፊዳ ወይ ደግሞ የአከርካሪ አጥንት ክፍተት እና እንዲሁም ደግሞ አናሴፋሊ ወይ ደግሞ የጭንቅላት ቅልና አንጎል አለመዳበር ያሉ ከባድ ችግሮችን እስከ 70% የመከላከል አቅም አለው። ሌላኛው ፎሊክ አሲድ አዳዲስ ቀይ የደም ሴሎች እንዲፈጠሩ ስለሚያደርግልን እናትየው በአኒሚያ ወይ ደግሞ በደም ማነስ እንዳትጠቃ ያደርግልናል። እንዲሁም ደግሞ ህፃኑ በቂ የኦክሲጅን መጠን እንዲደርሰው ያደርግልናል ማለት ነው። ጥናቶች እንደሚያሳዩትኝ በቂ ፎሊክ አሲድ የወሰደ ሰው ከነዚህ ስጋቶች ወይ ደግሞ አደጋዎች ይቀንስለታል። አንደኛ ፕሪተርም ሌበር ወይ ደግሞ ያለ ጊዜ የሚከሰት ምጥን ይቀንሳል። ሁለተኛ ደግሞ ክሊፍት ሊፕ የላንቃና የከንፈር መሰንጠቅ ህፃኑ ላይ እንዳይከሰት ያደርጋል። ሶስተኛ ደግሞ ህፃኑ ሎ በርዝ ዌይት ወይ ደግሞ ክብደቱ አነስተኛ እንዳይሆን ያደርግልናል ማለት ነው። ሁለተኛ በእርግዝና ጊዜ መወገድ ያለባቸው ምግቦች በደንብ ያልበሰሉ ወይም ደግሞ ጥሬ የሆኑ የእንስሳት ተዋጽኦች እንደ ጥሬ ስጋ፣ ያልበሰለ እንቁላል፣ ፓስቸራይዝድ ወይ ደግሞ ያልተፈላ ወተት ናቸው። ጥሬ ስጋ የምንለው በደንብ ያልበሰለ ስጋ ለፅንስ መጨንገፍ ወይም ደግሞ ለጤና እክል የሚዳርጉ ጥገኛ ተዋሲያንን ሊያስተላልፍብን ይችላል። ሁለተኛው ደግሞ ጥሬ እንቁላል በደንብ ያልበሰለ እንቁላል ወይም ደግሞ ጥሬ እንቁላል ያለባቸው ምግቦች እንደ ማዮኔዝ የሳልሞኔላ ኢንፌክሽን ሊያስከትሉብን ይችላሉ። ጥሬ ወተት የምንለው ደግሞ ያልፈላ ወይ ደግሞ ፓስቸራይዝድ ያልሆነ ወተት ከሱም የሚሰሩ አይቦችን ማስወገድ ይኖርብናል ማለት ነው። ሌላኛው ካፊን እና አልኮል ናቸው። ከፍተኛ የካፊን መጠን በቀላሉ ወደ ፅንሱ ሊተላለፍ ስለሚችል ፅንሱ ሊጎዳብን ይችላል። ለምሳሌ እንደ ቡናና ሻይ ያሉ መጠጦችን በቀን ቢያንስ ከ200 ሚሊግራም በላይ ባንጠቀም፣ 1 ወይም 2 ሲኒ ከዛ በላይ ባንጠቀም ይመረጣል። ብንችል ብናቆመው መልካም ነው። ሌላኛው አልኮል ነው። አልኮል በእርግዝና ወቅት ፈጽሞ የተከለከለ ነው። ምክንያቱም በቀላሉ ወደ ፅንሱ ስለሚተላለፍ ህፃኑ ላይ ወይ ደግሞ ፅንሱ ላይ የአካል ጉዳት፣ የፅንስ መጨንገፍ እንዲሁም ደግሞ የአእምሮ እድገት መዘግየት ያመጣብናል። አራተኛ የመድኃኒት አጠቃቀም በእርግዝና ወቅት ባህላዊ መሆኑ ዘመናዊ መድኃኒቶችን ያለ ሐኪም ፈቃድ መውሰድ አይኖርብንም። ጥናቶች እንደሚያሳዩትኝ አንዳንድ መድኃኒቶች በፕላሴንታ ወይ ደግሞ በእንግዴ ልጅ አማካኝነት ወደ ፅንሱ በቀላሉ ሊተላለፉ ይችላሉ። በተለይ በመጀመሪያዎቹ 3 ወራት ውስጥ የፅንሱ የአካል አፈጣጠር ወቅት ስለሆነ በዛን ወቅት የሚወሰዱ መድኃኒቶች የአካል አፈጣጠር ችግር ሊያመጣብን ይችላል። ስለሆነ ማንኛውንም መድኃኒቶች ያለ ሐኪም ፈቃድ መውሰድ አይኖርብንም ማለት ነው። አምስተኛ የአካል ብቃት እንቅስቃሴ እና የአተኛኘት ስርዓት። አንዲት ነፍሰ ጡር እናት በእርግዝና ወቅት ረጅሙን ሰዓት ከመቀመጥና ከመተኛት ይልቅ መጠነኛ የሆነ የአካል ብቃት እንቅስቃሴ ብታደርግ ይመከራል። ለምሳሌ እንደ ዋና፣ የእግር ጉዞ፣ መጠነኛ የሆነ ደግሞ የሰውነት ማሳሳብ ወይ ደግሞ ስትሬችንግ ኤክሰርሳይሶችን ብታደርግ በደም ዝውውር ይረዳታል ወይ ደግሞ ያሻሽልልናል። እንዲሁም የጀርባ ህመምን ይቀንስልናል። በምጥ ወቅት ደግሞ ሰውነቷ ዝግጁ እንዲሆን ያደርግልናል። ነገር ግን ከባባድ የሆኑ ኤክሰርሳይሶችን ወይ ደግሞ ስፖርታዊ እንቅስቃሴዎችን ለመውደቅ የሚዳርጉ እንዲሁም ደግሞ በሆዷ ላይ ደግሞ ጫና ሊፈጥሩ የሚችሉ ከባድ እንቅስቃሴዎችን ማድረግ አይኖርባትም። ስድስተኛ የአእምሮ ጤንነትን መጠበቅና ጭንቀትን መቀነስ። አንዲት ነፍሰ ጡር እናት ስትጨነቅ ኮርቲሶል የተባለ የጭንቀት ሆርሞንን ታመነጫለች። ይህ ሆርሞን በፅንሱ እድገት ፍጥነትና በኋላም በልጁ ጸባይ ላይ ተጽዕኖ እንደሚኖረው ጥናቶች ያሳያሉ። ስለሆነ በቂ እረፍት እንዲሁም ደግሞ የምትወደውን ሙዚቃ እንዲሁም ደግሞ ከትዳር አጋሯ ጋራ በቂ የሆነ ውይይት እንድታደርግ ይመከራል። ሌላኛው የአንዲት ነፍሰ ጡር አተኛኘት ስርዓትን ስናወራ በተለይ ከ4 ወር ጊዜ ጀምሮ አንዲት ነፍሰ ጡር እናት በጀርባ መተኛት አይኖርባትም። ምክንያቱም የማህፀን ክብደት ስለሚጨምር በዋናው የደም ስር ወይ ደግሞ በቬና ካቫ ላይ ጫና ሊፈጥር ስለሚችል ወደ ፅንሱ የሚተላለፈውን ደምና
ኦክስጅን በቀላሉ መተላለፍ አይችልም። ስለሆነም በግራ መተኛትን እንመክራለን ማለት ነው። 7ኛ ድንገተኛ ምልክቶች የምንላቸው ናቸው። እነዚህ ምልክቶች ካያችሁ ቶሎ ወደ ጤና ተቋም መሄድ ያስፈልጋል። 1ኛ ከማህፀን የሚወጣ ደም ወይ ደግሞ ፈሳሽ፣ 2ኛ የፊት፣ የእጅ፣ የእግር እብጠት፣ 3ኛ የፅንሱ እንቅስቃሴ መቀነስ፣ 4ኛ ከፍተኛ ራስ ምታትና ብዥታ፣ 5ኛ ከፍተኛ ትኩሳትና መንቀጥቀጥ። እነዚህም ምልክቶች ካያችሁ ቶሎ ወደ ጤና ተቋም መሄድ ያስፈልጋል ማለት ነው። የዛሬው ቪዲዮ ይህን ይመስል ነበረ። ቪዲዮን ከወደዳችሁት ላይክ፣ ሼር ማድረጋችሁን አትርሱ። ሰብስክራይብ ማድረጋችሁን አትርሱ። በሌላ ቪዲዮ እስክንገናኝ ድረስ ሰላም ነው።